ዓለማችን ላይ ስሪታቸው መልክዓ ምድራቸውና አየራቸው እኛ ከምናውቀው ምድራዊ ሕግ ውጪ የሆኑ ቦታዎች አሉ። ወደ እነዚህ ቦታዎች ለመጓዝ የጠፈር መንኮራኩር አያስፈልጎትም። በካርታ ላይ የማይታዩ ግን ደግሞ በምድር ላይ ያሉ ሕያው እንቆቅልሾች ናቸው። ከአፍሪካ ቀንድ በስተምስራቅ በማይገመተው የኤደን ባህረ ሰላጤ እምብርት ላይ ከዘመናዊ ዓለም ስልጣኔና ጫጫታ ፍጹም ተገላ የምትገኝ አንዲት ምድር አለች፣ ሶኮትራ። ሳይንቲስቶችና የተፈጥሮ ተመራማሪዎች የምድር ላይ እንግዳዋ ቦታ ይሏታል። የታሪክ ተጓዦች ደግሞ ጊዜ ረሳት ደሴት ሲሉ ይጠሯታል። በዙሪያው የሚያዩዋቸው እጽዋቶች ቅርጻቸው ልክ እንደ ሳይንስ ፊክሽን ፊልሞች ነው። ተራሮቹም የጥንት ግዙፍ ፍጥረታት መኖሪያ ይመስላሉ። ነገር ግን የዚች ደሴት እውነተኛ ምስጢር የሚገለጠው ወደ እጽዋቱ ይበልጥ ሲጠጉ ነው። ከነዚህ እንግዳ ፍጥረታት መካከል ዋነኛው የድራጎን ዛፍ ነው። ግንዱን በትንሹ ሲነኩት ልክ እንደ ሰው የሚደማ ይመስል ደማቅ ቀይ ፈሳሽ ይፈሰዋል። ቤተሰቦች ቪዲዮን ለፍተን ስለምንሰራው እንድንበረታና የተሻለ ስራ ይዘን እንድንመጣ ሰብስክራይብ በማድረግ ይጀምሩ። በጥንታዊ ዓለም ይህ ፈሳሽ እንደ ተራ ተክል አይታይም ነበር። ጠንቋዮች ለአስማት፣ የሮማውያን ጦረኞች ቁስልን ለማከም፣ ነገስታት ደግሞ ለቀለምና ለሀብት መገለጫነት የሚሻሙበት ውድ የጠንቋዮች ደም ነበር። አንድን ምድር ፍጹም እንግዳ የሚያደርገው ምንድን ነው? መልሱ የሚገኘው በጊዜና በጂኦግራፊ ታሪክ ውስጥ ነው። ሶኮትራ በውቅያኖስ ላይ በድንገት ከእሳተ ገሞራ የተፈጠረች ደሴት አይደለችም። እሷ የአንድ ጥንታዊ አህጉር ሕያው ቅሪት ናት። ከሚሊዮን ዓመታት በፊት ጎንዶዋና የተባለ ግዙፍ አህጉር መፈራረስ በጀመረበት ወቅት ታላቁ የምስራቅ አፍሪካ ስምጥ ሸለቆ ሲፈጠር የምድር ንጣፎች በሙሉ ተንቀሳቀሱ። በዚህ ታላቅ መናወጥ ውስጥ ነበር ይቺ ጋሻ መሰል መሬት ከአፍሪካ አህጉር ተነጠላ ወደ ህንድ ውቅያኖስ እምብርት የብቸኝነት ጉዞዋን የጀመረችው። ላለፉት በርካታ ዓመታት ደግሞ ይቺ ደሴት ፍጹም በሆነ መገለል ውስጥ ኖራለች። ይህ በሚሊዮን የሚቆጠር ዓመታት የፈጀው መገለል ለሶኮትራ ልዩ ስጦታን ሰጣት። በዓለማችን ላይ ያሉ አብዛኛው ደሴቶች ከእሳተ ገሞራ ፍንዳታ የተፈጠሩ በመሆናቸው የህይወት ዝርያዎችን ያገኙት ከሌላ ቦታ በንፋስና በአየር ተንሳፈው በመጡ እጽዋትና እንስሳት ነው። ሶኮትራ ግን ከአህጉር የተቆረጠች በመሆኗ ጥንታውያን ፍጥረታትን በውስጧ እንደያዘች ታጠረች። ዓለም በዝግመተ ለውጥ ስትቀየር፣ ሶኮትራ ግን የራሷን ዓለም አረቀቀች። በደሴቱ ላይ ከሚገኙ 825 እጽዋቶች ዝርያዎች መካከል ከ37 በመቶ በላይ የሚሆነው በዚች ምድር ላይ ብቻ የሚበቅሉ ናቸው። ይህ ማለት ከ3 እጽዋቶች አንዱ በምድር ላይ የትም ቦታ ላይ የለም። የሶኮትራ አቀማመጥ ራሱ ሌላ ተአምር ነው። በዓመት ውስጥ ለ4 ወራት ያህል ከሰኔ እስከ መስከረም ደሴቲቱ አስፈሪ በሆነ የክረምትና ነፋሻማ ማዕበል ትጠቃለች። በዚህ ወቅት መርከቦች ወደ ደሴቲቱ መቅረብ አይችሉም፣ አውሮፕላኖችም ለማረፍ ይቸገራሉ። ይህ የዓመቱ አስቸጋሪ ወቅት ደሴቲቱን ለዘመናት ከሰው ልጅ ወረራና ከባዕድ ዝርያዎች ጣልቃ ገብነት ጠብቆ ያቆያት የተፈጥሮ ምሽግ ሆኖ አገልግሏታል። በመሆኑም የሶኮትራ የብቸኝነት ጉዞ የተፈጥሮን አስደናቂ ጥበብ የምናይበት መድረክ ነው። እያንዳንዱ ድንጋይ፣ እያንዳንዱ ተራራ፣ እያንዳንዱ በረሃማ ሸለቆ ምድር ከ100 ሚሊዮን ዓመታት በፊት ምን ትመስል እንደነበር የሚተርኩ ሕያው ምስክሮች ናቸው። በሶኮትራ ደሴት ላይ ካሉ አስደናቂ ነገሮች ሁሉ የደሴቲቱ ዘውድና እውነተኛ መለያ የሆነው አንድ ፍጡር አለ። እርሱም የድራጎን ዛፍ በመባል የሚታወቀው እጽዋት ነው። በአካባቢው ቋንቋ የሁለት ወንድማማቾች ደም ይሉታል። ቅርጹን ለተመለከተ ሰው ተፈጥሮ ይህንን ዛፍ የቀረጸችው ከተራ የእጽዋት ሕግ ውጪ መሆኑን ይረዳል። የዚህ ዛፍ ቅርጽ ዝም ብሎ የተፈጠረ አይደለም። እርሱ እጅግ አስገራሚ የተፈጥሮ ኢንጂነሪንግ ውጤት ነው። ይህ ሰፊ ዣንጥላ ከስር ላለው መሬትና ለራሱ ስር ፍጹም ጥላ በመስጠት ጥቂት እርጥበት በፀሐይ ኃይል እንዳትተን ይከላከላል። ይባስ ብሎም በሌሊት የሚመጣውን የተራራውን ጭጋግ በቅጠሎቹ አማካኝነት ወደ ጠብታ ውሃ በመቀየር በቀጥታ ወደ ስሩ እንዲንጠባጠብ ያደርጋል። እሱ ራሱ አውጪ፣ ራሱ ሰብሳቢ ነው። ነገር ግን ዛፉ በዓለም ዙሪያ ታዋቂ ያደረገው ቅርጹ ብቻ አይደለም፣ ከውስጡ የሚቀዳው ሚስጥራዊ ደሙ እንጂ። ግንዱ ሲሰነጠቅ ልክ እንደ ሰው የሚደማ ይመስላል። ጥቁር ቀይ ፈሳሽም ይወጣዋል። ይህ ፈሳሽ በጥንት ዓለም ከወርቅ በላይ ዋጋ የሚሰጠው የንግድ ሸቀጥ ነበር።
በጥንታዊቷ ሮም ግላዲያተሮች ወይም ታጋዮቹ ከመድረክ ውጊያ በፊት አካላቸውን በዚህ ዛፍ ደም ይቀቡት ነበረ። ቁስልን በፍጥነት እንደሚያድንና ጥንካሬ እንደሚሰጥ ያምኑ ነበረ። የዚህ ዛፍ ስም የድራጎን ደም በመባል ከጥንታዊ አፈ ታሪክ የመነጨ ነው። በአካባቢው ተረት መሰረት ከሺህ ዓመታት በፊት በደሴቲቱ ላይ አንድ ግዙፍ ደም መጣጭ ድራጎን ይኖር ነበር። ይህ ድራጎን በደሴቲቱ ላይ ያሉትን እንስሳቶች በሙሉ ከበላ በኋላ በመጨረሻ ከአንድ ግዙፍ ዝሆን ጋር ገጠመ። በጦርነቱ መጨረሻ ላይ ዝሆኑ በድራጎኑ ላይ ሲወድቅ ሁለቱም ተያይዘው ሞቱ። ደማቸውም ተቀላቅሎ በሶኮትራ ምድር ላይ ፈሰሰ። ከዚያም ከፈሰሰው የድራጎንና የዝሆን ደም መሬት ላይ የመጀመሪያው የድራጎን ዛፍ በቀለ። በዚህች እንግዳና ከተፈጥሮ ሕግ ውጪ በምትመስል ደሴት ላይ ፍጥረታቱ ብቻ አይደሉም ልዩ የሆኑት ምስጢራዊ ዛፎችና ቋጥኞች ጋር ፍጹም ተስማምተው ተፈጥሮን ሳይበደሉ ለሺህ ዓመታት የኖሩ አንድ ማህበረሰቦች አሉ፣ የሶኮትራ ህዝቦች። እዚህ ምድር ላይ ከ60 ሺህ በላይ ነዋሪዎች ይኖራሉ። ሕይወታቸው ግን እኛ የምናውቀው ዘመናዊ ዓለም ካለንበት የኑሮ ዘይቤ ዓለም ጋር የተለያየ ነው። እነዚህ ሰዎች የሚናገሩት ሶኮትሪ የተባለ ልዩ ጥንታዊ ቋንቋ ነው። ይህ ቋንቋ የጽሑፍ ቅርጽ የለውም፣ በቃል ብቻ ከትውልድ ወደ ትውልድ የሚተላለፍ የጥንታዊ ሴማዊ ቋንቋ ቅሪት ነው። በደጋው አካባቢ የሚኖሩት በእርባታና በዛፍ እንክብካቤ ሲደግፉ፣ በባህር ዳርቻው የሚኖሩት ደግሞ አሳ አጥማጆች ናቸው። እነሱም ቢሆኑ ከባህር የሚወስዱት ለዕለት ጉርሳቸው የሚበቃቸውን ያህል ብቻ ነው። ይህ ስግብግብነት የሌለበት ዛሬ በበላ ነገስ የሚል ስጋት ሳይሆን ዛሬ ካጠፋው ነገ ምን ይተርፋል የሚል ኃላፊነት ስሜት ይህችን ደሴት ለሺህ ዓመታት ከውድመት ጠብቆ ቆይቷታል። ሶኮትራ ከጊዜና ከዘመን ፍሰት ውጭ የሆነች ምድር ናት። እሷ ከተለመደው ዓለማችን ተለይታ የተፈጥሮን ድንቅ ጥበብና ሚስጥር በንጽህና ጠብቃ ያቆየች ሙዚየም ናት። ቻናሉን ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ።